ቦታውን አካ አረ ጥሌ በደንብ አትጩ ሳምባን እንዳለ ሳምባን የማል እሺ ዲዲ አቡሌ ጭሱ ከፋራ ይለያል ባለባበሱ። እንዴት አለባበሴ ደስ አላለህም? አልተመቸህም? አረ በልቼ ማላቆን ፍራፍሬ ሲያስጠሩኝ ነው ያልኩት። አሁን ገብቼ ሽሮዬን ልብላበት። ቆይ ግብርና ነው እንዴ የምትማሩት? እሱም አሪፍ ነበር። አልፎ አልፎ አቮካዶንም ሙዙንም እንቀምስ ነበር። ታዲያ አንተማ ከፊት ማን አለ? ማን ተከተለው? ለን ማን አጀበው? ሐመርኳ እያልክ ነው አይደል የተማርከው? አንተ የተረገምክ ልጅ ከተናገርክ ይኸውልህ ተናገር። ካለበለዛ አላርም የሆነ ኩርኩም መጥቼ ቀኑን ሙሉ ሳስጮህ ነው። እሺ ማሱልን ኤ አፕል፣ ቢ ባናና፣ ሲ ቸኮሌት ገብቷል እንግሊዘኛ። አይ እንዴ ባናና ብቻ እኮ ነው እንግሊዘኛ። ቸኮሌትም ቸኮሌት ነው፣ አፕልም አፕል ነው። አሁን እናንተም እንግሊዘኛ ተማርን ስትሉ አታፍሩ? ተምራችሁ ሞታችኋል። በላውን ዞር በል ልግባበት። እሱማ ልክ ነህ። አፕል አፕል ነው፣ ቸኮሌት ቸኮሌት ነው። ኧረ አባዬ ተሸውደናል። በስልክ ማወራውን ምናምን እንዳነግራት እኔ የምፈልገውን እገዛልሃለሁ አለኝ። አንተ አታላይ ሌባ! አሁንም ይሄ ምን አለቀቀም አይደል? አባዬ ደግሞ ምን ሆንክ? ጋሽ ያልቅበት የስሜት ትርጉም አሁን ገና ገባኝ። በእንግሊዘኛ አቡሌ ማለት ነው። አንተ ዛሬ የእንግሊዝ ሰይጣን ነው እንዴ በቀራጢፍ የመታ? ምን ሆነሃል? እኔ ለወሬ ፋታ አልሰጥ ብለህ ዝም ብለህ ስታወራ ነው ስትዘላብድ እንዲህ አልኩ። ምን ያወራል ይሄ? ፈረንጅ ሰይጣን ጥፊ ይማታል እንዴ? ቃሪያው ታዲያ ምንድን ነው? አባዬ በቃ ይሄ ሰይጣን ሚሶቹን ሁሉ ነው የሚመታቸው። ማስተማሩን ተተውቆ ሲዘላብዱ ነው የሚመራው። ኧረ አቡሌ አስተማሪ እንዲህ ይባላል? ምን አስተማሩኝ አባቢ? እንደውም ቆይ ላሳይ። ኧረ ምኑን ነው የምታሳየኝ? እዛው በቃ በላክ እህትህ ስትመጣ እዛው ታሳያታለህ። እንዴ ነጭና ግን በቃ ያልተማረ አባት ነው እንዴ ያለኝ? ምን ታረጋለህ እንግዲህ። እናንተን አስተምራለሁ ብዬ ሳልማር ስለፋ እናንተ ተምራችሁ አለፈኝ። ጊዜው አልፎ ነው። በቃ ስመረቅማ ሳይማር ያስተማረኝ አባቴ ነው የምልህ አይደለ? አዎ ትላለህ። ድሮ ቀረ እሱን ተወው። ተመረቃችሁ እኮ ስትምሉ ለልማት፣ ለሰላም፣ ለብልጥግና ብላችሁ ነበር የምትምሉት። አሁን ደግሞ ለመበጥበጥ፣ ለማጫረስ ነው የምትምሉት አይደል? ለዚያ ነው። ኧረ እኔ አልልም፣ ግን እንግሊዘኛ አስተምራለሁ። አረፍ እሺ አስጠናኝ። ሂድ እኮ እንዴት ነሽ? አቡቱ አቡሹ እንዴት ነህ? አጎት ግን ሰላም አትለውም እንዴ? ሳልፈልግ በግድ ያስመጥተሽን ደግሞ ሰላም ካላልክትኛለሽ እንዴ? ወይ የዘንድሮ ሕፃን ምን ታደርገዋለህ? አረ ችግር የለውም ያው ይገባኛል። የሚበላ ምንድን ነው ያለው? ምን የሚበላ አለ? ኧረ አይ የሚበላ ምንም ሳይኖረው እንደ ባዶ ቤት ተጠላን። ኧረ አለ ላቅርብ? አስቀምጥ። እሺ አሁን አይደል እንደ ምግብ በልተህ የመጣው ቤት? ሽሎ ነው ያብላሽ። መቼስ ሽሎ ምግብ እንደበልሽ እንደማታስቢ ያስባል። ኧረ ችግር የለውም። ምን ላምጣልህ? ምን አለ? አለ እንቁላል አለ፣ ፍርፍር አለ፣ ዳቦ አለ። ፒዛና በርገር የለም? ፒዛና በርገር የለም። እና ኩላ ብለህ የሚበላለ ስትል አታፍርም? ምንድን ነው? ከዛ ቤት ገብቼ ታፍ ብዬ ማንም ሳያየኝ ያመጡት ድስት። ኧረ እባክህ አንተ ልጅ እንዴ ምንድን ነው? እሺ ደግሞ የሚከብደው ድንች ወጣለሁ። የኑሮ ውድነቱን የተረዳሁት በወጡ አካባቢ ነው። ለዚህ ወጥ እኮ ፈሰስ የተደረገው በፊት ላይ ለምሳ ሳይሆን ለምሳ ግብዣ ነበር አይደለ? ምን ነው እንጀራውንስ ይዘሃል? እሱን ከሌላ ቦታ እንሰርቃለን። ኧረ እንሰርቃለን። እንትን ጭልፋ ረሳ። እሱንም ቢሆን ከሌላ ቦታ እንሰርቃለን አይደለ? ኧረ እንዳያሳስብ አይደለ?
ቆይ አንተ ልጅ ግን ኑሮ ተወደደ እንጂ ድርቅ አልገባ። ምንድነው እየሄድክ ወጥና ድስት ይዘህ የምትመጣው? በላውን ሂድና መልሰው። አረ በቃ ተወው። እንዴ ማታመጣብኝ ጉድ የለም ገና። ቀጣይ እንዲህ እንደማኮራ አሳያለሁ። እውነት ነው። ድንች እያመጣማ ታኮራኛለህ። በልሽና እንሂድ። ምን ታለግ ነው? ዘርጋጅህን አሁኑ። ምን ደበደበኝ? እንዳንተ አይነቱ ልጅ መደብደብ ብቻ ሳይሆን መገረፍ። ወይኔ እንዳንተ አይነቱ ነው እኮ እንደዚህ ሆኖ በኋላ የሀገር ሸክም የሚሆነው። ሰው ያላጋጋው በመጀመሪያ እኔ ለምን ውጭ እንዳለው መጠየቅ አለብኝ። ይሄ ያንተ ጊዜ ሳይሆን የኔ ጊዜ ነው። ድብድብ ማታ ጊዜ ቀልቷል። እሺ እስቲ ተናገር እስኪ ምን ሆነ ነው? በባለፈው አይደለም ለአለቃ ገላህና የሚከብታላትና ምሳሌ ካልመለስክ ብለህ ስታስጨንቀኝ ብሎ እላስተዋል። አሃ ለዛ ብለህ ነው አጠብቀህ የአማርኛ ክፍለ ጊዜ ላይ የወጣኸው? ብላቡ አሁን ገብቷል። ጥያቄ መልስ ነው እንጂ ክፍለ ጊዜውን ጥለውጥ አልኩኝ ወይ? ለምን ዝም ትላለህ? አልኩኝ ወይ? መልስም አትሰጥም። እንዲህ ኩራተኛ ነህ አንተ። ተው እባክህ መልስም የለህም። ከዚህ ሰፈር እንዳላገኝ አላልኩም? ምንድነው ችግር? ከዚህ ሰፈር እንዳላገኝ አላልኩም? ምንድነው ችግር? አንተ ለምንድን ነው የምትመታው? ምን አድርጎ ነው ሁልጊዜ ልጄን የምትቀጠቅጠው? እየሰደበኝ ዝም ልበለው እንዴ? እና የሰደበህ እንደሆነስ አንተ ትልቅ ሰው አይደለም እንዴ? ጸባዩን ካላሰመር ገና መተዋለሁ። ኧረ እባክህ አንተ ማን ነው ልጄን የምትመታው? ሄደ እኮ ያን ፈልግ እኮ ያ አይደለም እሱ። ሁለተኛ እንዳትነካው ልጄ። ትልቅ ሰው ስለሆን ከእርሶ ጋር ልጣ? አዎ። እንዴት ናችሁ ልጆች? ምን ፈልጋችሁ ነው? የሚከራይ ቤት አለ ተብሎ ተጽፎ አይተን ነው። አዎ የሚከራይ ቤት አለ። መከራየት ፈልገን ነበር። እነማ? እናንተ ወይስ ሌላ ሰው ልኳችሁ ነው? እኛ ነን የምንከራይ። ወይ ጉድ! እናንተ እኮ ገና ህፃናት ናችሁ። እና ህፃናት አይደለም። እና ምንድን ናችሁ? አዋቂዎች ነን። የፈለጉትን ጠይቁት፣ እናውቃለን። እንዴ አዋቂ ማለት እኮ በእድሜ ገፋ ያለ ሰው ነው ልጆች። አይደለም። ስንት ነው? ምኑ ልጄ? ኪራዩ ነው። ቤቱን ቢያሳዩን ጥሩ ነው። ቤቱን አላሳዩንም እኮ። ቤተሰብ የላችሁም እንዴ? ማለቴማ ወላጅ የላችሁም ወይ ማለቴ ነው። እሱ የግል ጉዳይ ነው። ሰው ተበዛላችሁ ብለው ነው እንዴ? ኧረ አይደለም ልጄ። እንዴት ብቻችሁ ለመኖር መጣችሁ ብዬ ነው። እዚህ ግቢ ሌሎች ተከራዮች አሉ አይደል? ብዙ ተከራዮች አሉ። ትልልቅ ሰዎች ናችሁ እንጂ እንደናንተ ህፃናት አይደሉም። እና እኛ የመጀመሪያዎቹ ህፃናት ተከራዮች ነና? አይ ለእናንተ እንኳን ማከራየት አልችልም። ለምን? ህጉ ስለማይፈቅድ ነው ልጄ። የቱ ህግ? የሀገሪቱ ህግ ነው ልጄ። ህፃናት ቤት አይከራዩ ይላል እንዴ? አዎ ለአቅመ አዳምና ለአቅመ ሔዋን መድረስ አለባችሁ ልጆች። ቤት ከመከራየት ጋር ምን አገናኘው? እኛ እኮ ለመኖር ነው ቤት የምንከራይ። መታወቂያ ያላችሁ አቡሺ? የለንም እኮ። ስለዚህ እናንተ እኮ ገና ዜጋ አልሆናችሁም ማለት ነው። ዜጋማ ነን እና ምንድን ነው? አየህ አቡሺ፣ ልላችሁ የፈለግኩት ከእናንተ ጋር መዋዋል አልችልም። እኔ ደግሞ ቤት የማከራየው ተዋውዬ ነው። መታወቂያ መያዝና አለመያዛችሁን አጣርቼ ነው የማከራየው። መታወቂያ ነገ እናመጣለን። ከየት ነው የሚመጣው? ከቀበሌ እኮ ከቀበሌ እናመጣለና። አይሰጣችሁማ ልጄ። እንዴ ለምን? እድሜያችሁ ገና ነዋ። ለመታወቂያ እኮ አልደረሳችሁም። እና እድሜያችን ለመታወቂያ እስከሚደርስ እንዴት ልንኖር ነው? ልጆች ምን ነካችሁ? ከቤተሰብ ጋር ነዋ መኖር ያለባችሁ። የለንማ። ወላጅ ከሌላችሁ ደግሞ ከዘመዶቻችሁ ጋር መኖር አለባችሁ። ዘመድ ጋር መኖር አልፈልግማ። አባያለ እንዴ? ለምን አባዬ? እኔ ጠፋው መካሻ። አንተ እንዴት ነው የምታወራው? ማን ይላከ? ያታደሰ ነው አይደለ? የታል ካሜራው? ይሄማ ፕራንክ ነው። የታል ታደሰ? አለ እየተቀለድክ አይደለም አባዬ? እና ቀልድ አይደለም አሁን ይሄ ሁሉ የእውነት ነው? አዎ ይሄ ሁሉ ጉድ እውነት ነው። አንተ አባቴ ነህ፣ እኔ ደግሞ ልጅህ ነኝ። ወይኔ የአባትነት ፍቅር እልቦኝ ነው ያደልኩት። አሁን እበላሃለሁ። በህግ አምላክ ማንን ነው የምትበላው? ፍቅርህን፣ የአባትነት ፍቅር መግበኝ አባዬ። ልጅ እያለሁ ጓደኞቼ አንተ አባቴ የለህም ተወልደህ አይደለም የተገኘው በቅለህ ነው የተገኘው እያሉ ያበሽቁኝ ነበር። አሁን ግን አንተን አግኝቻለሁ፣ ደስ ብሎኛል።